በታቦተ ሕግ ላይ የተሳለቀው ግለሰብ በእስራት ተቀጣ። በሰፊው እናየዋለን። በትግራይ ውስጥ ያለው ፖለቲካ ሁኔታ ለደህንነቴ ያሰጋኛል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። ይህንንም በዝርዝር እናየዋለን። ሊቢያ አፍሪካውያንን አልፈልግም አለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ለሰዓቱ ሰበርና ወቅታዊ ያልናቸውን መረጃዎች ነው ሰዓታችንን ጠብቀን ልናደርሳችሁ መጥተናል። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። መጋቢት 26 ቀን 2017 በጥምቀት በዓል ወቅት በታቦተ ሕግ ላይ የተሳለቀው ግለሰብ 1 ዓመት ከ4 ወር እንዲቀጣ መወሰኑን የአረካ ከተማ የመጀመሪያ ደረጃ ፍርድ ቤት አስታወቀ። ወንጀሉን ከፈጸሙት መካከል በቀን 25/05/2017 ዓ.ም በቁጥጥር ስር በመዋል የቆየው ወጣት አቤል አዳፍሬ ሲሆን ነዋሪነቱ የአረካ ከተማ አረዳ ቀበሌ አስተዳደር ውስጥ ነው። ግለሰቡ በማህበራዊ ትስስር ገጹ ለተከታዮቹ ባጋራው የቲክቶክ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር የሚነካና የእምነቱ ተከታዮችን ያስቆጣ ተግባር መፈጸሙን ተከትሎ በርካቶች በሕግ መጠየቅ አለበት የሚል ሀሳባቸውን ሲያንጸባርቁ እንደነበረ ይታወሳል። የተከሳሹን ክስ ሂደቱን መርማሪው ፖሊስ የምርመራ ሂደቱን ጨርሶ ወደ አቃቢ ሕግ በማስተላለፍ ተከሳሹ በተከሰሰበት የወንጀል ሕግ ጥፋተኛ በመሆን የተከሳሹን ክስ ሂደቱን መርማሪ ፖሊስ የምርመራ ሂደቱን ጨርሶ ወደ አቃቢ ሕግ በማስተላለፍ ተከሳሹ በተከሰሰበት የወንጀል ሕግ ጥፋተኛ በመሆኑ ፍርድ ቤቱ 1 ዓመት ከ4 ወር ቀላል እስራት እንዲቀጣ ወስኖበታል። የቅጣቱ ዋና ዓላማ አንድን አጥፊ ከንጹህ ህብረተሰብ በመለየት ላጠፋው ጥፋት በቂና ተመጣጣኝ ቅጣት በመወሰን አጥፊውን ማረም፣ ማስተማር፣ ማነጽ እና ሌላ ተመሳሳይ ድርጊት እንዳይፈጽም ማስጠንቀቅና የህብረተሰቡን ሰላምና ደህንነት ለማረጋገጥ እንደሆነ ተገልጿል። በትግራይ ውስጥ ያለው ፖለቲካ ሁኔታ ለደህንነቴ ያሰጋኛል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ከበርድ ስቶር ኤጀንሲ ጋር ባደረጉ ቆይታ አሁንም በኃላፊነት ላይ እንዳሉና መንግስታዊ ስራዎችን እየሰሩ የእርሳቸውን ፊርማ የሚሹ ዶክሜንቶች ላይ እየፈረሙ እንዳሉ ተናግረዋል። አቶ ጌታቸው አክለውም ለሕክምና ዱባይ መሆናቸውን የገለጹ ሲሆን በቅርቡ ወደ ኢትዮጵያ እንደሚመለሱም ተናግረዋል። ሊቢያ አፍሪካውያንን አልፈልግም አለች። የሊቢያ ባለስልጣናት በሊቢያ የሚገኙ የእርዳታ ቡድኖች አፍሪካውያን ስደተኞችን በሊቢያ እንዲቆዩ በማበረታታት የሀገሪቱን የዘር ገጽታ ለመቀየር እያሴሩ ነው ሲሉ የከሰሷቸውን ድርጅቶች ቢሮ እንዲዘጉ አዘዙ። የሊቢያ ባለስልጣናት እንዲዘጉ ትዕዛዝ ካወጡባቸው መካከል ድንበር የለሽ ዶክተሮች፣ የተባበሩት መንግስታት የስደተኞች ኤጀንሲና የኖርዌይ የስደተኞች ምክር ቤትን ጨምሮ 10 ቡድኖች ተለይተዋል። ይህ የአፍሪካ ተወላጅ የሆኑት ስደተኞችን በሀገራችን የማስፈር እቅድ የጥላቻ ተግባርን ይወክላል። ዓላማውም የሀገሪቱን የስነ ህዝብ ስብጥር ለመቀየርና የሊቢያን ማህበረሰብ ሚዛን አደጋ ላይ የሚጥል ነው ሲሉ የሀገር ውስጥ ደህንነት ባለስልጣን ቃል አቀባይ ሳሌም ጌት ሐሙስ ዕለት ተናግረዋል። ይህ የሳሌም ንግግር ቱኒዚያ ከ2 ዓመት በፊት የተናገረችውን ተመሳሳይ መልእክት የሚያስተጋባ ሲሆን ይህም ጸረ ጥቁር ዘረኝነት ተብሎ በፍጥነት የተወገዘ ነው ሲል የዘገበው ቢቢሲ ነው። እንደሚታወቀው ሁለቱ ሀገራት በሜዲተራኒያ ባህር ዳርቻ ላይ ተቀምጠዋል እና ባህር አቋርጠው ወደ አውሮፓ ለሚገቡ አፍሪካውያን ስደተኞች ቁልፍ የመተላለፊያ መንገዶች ሲሆኑ እንደ ኤሮፓውያን አቆጣጠር በ2011 የሊቢያ መሪ ሙአመር ጋዳፊ ከስልጣን ከተወገዱ በኋላ በመንግስት ውስጥ ብልሽት ታይቷል። ይህ የታጠቁ ሚሊሺያዎችና የሰዎች አዘዋዋሪዎች እንዲበራከቱ አድርጓል። ሀገሪቱ ለሁለት ተከፍላለች። እያንዳንዳቸው በተቀናቃኝ አስተዳደር ይመራሉ። ሚሊሺያዎች ስደተኞችን የሚደበድቡበት ወይም የሚራቡባቸው የማቆያ ማዕከላትን ይመራሉ ተብሎ የተከሰሱ ሲሆን የሊቢያ የባህር ጠረፍ ጠባቂዎች አንዳንድ ጊዜ ሰዎችን ከማዳን ይልቅ በባህር ውስጥ ቀረጹ ይከሰሳሉ። የሊቢያ ባለስልጣናት ስለ እነዚህ ውንጀላዎች ምንም አይነት አስተያየት አልሰጡም። የረድኤት ቡድኖችን ለማባረር የሐሙስ ትዕዛዝ የተላለፈው መቀመጫውን በዋና ከተማዋ ትራፒሎ ያደረገው ዓለም አቀፍ እውቅና ያለው መንግስት ነው።
ራሳቸውን አፍሪካውያን አይደሉም የሚል ጥያቄ የሚያቀርበው ድንበር የለሽ ዶክተሮች ኤምኤስኤፍ ከመጋቢት አጋማሽ ጀምሮ የዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ሰራተኞች ራሳቸውን አፍሪካውያን አይደሉም የሚል ጥያቄ የሚያቀርበው ድንበር የለሽ ዶክተሮች ኤምኤስኤፍ ከመጋቢት አጋማሽ ጀምሮ የዓለም አቀፍ መንግስታዊ ያልሆኑ ራሳቸው አፍሪካውያን አይደሉም የሚል ጥያቄ የሚያቀርበው ድንበር የለሽ ዶክተሮች ወይም ኤምኤስኤፍ ከመጋቢት አጋማሽ ጀምሮ የዓለም አቀፍ መንግስታዊ ያልሆኑ ድርጅቶችን ሰራተኞች በመጥራትና በመጠየቅ የሊቢያ ባለስልጣናት የትንኮሳ ዘመቻን በመግለጽ ከሳምንት በፊት በሊቢያ ስራቸውን አቁመዋል። ኤምኤስኤፍ ለቢቢሲ በላከው መግለጫ እንደተመለከትነው ከሆነ ለ4 ዓመታት ከሳራ በታች ያሉ አፍሪካውያን ስደተኞች በሊቢያ ከባድ የመብት ረገጣና ኢሰብአዊ አያያዝ ሲደርስባቸው ቆይተዋል። መግደል፣ ባርነት ወይም ተደጋጋሚ መደፈርን ጨምሮ አጸያፊ ጥቁር በሚል እንደሚፈረጅ ይገለጻል። የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአር ለሐሙስ ማስታወቂያ በሰጠው ምላሽ የሚረዳቸው ሰዎች ስደተኛ ሳይሆኑ ከፍተኛ ችግር ውስጥ ያሉ ስደተኞች መሆናቸውን ከ30 ዓመታት በላይ በሊቢያ ሲንቀሳቀስ ቆይተዋል። ለስደተኞች ጥገኝነት ጠያቂዎችና ተጋላጭ የሊቢያ ማህበረሰቦች ሰብአዊ እርዳታ እየሰጠ ነው። ድርጅታችን እነዚህን ትዕዛዞች በታካሚዎች ጤናና በሰብአዊ ሰራተኞች ደህንነት ላይ የሚያስከትሉ መዘዝ በጣም ያሳስባል ብሏል።